ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ በኪነ ጥበብ እጅግ አስገራሚና ያልተጠበቀ ዜና ይዤላችሁ መጥቻለሁ። ተወዳጁ ድምፃዊ ዘፈን ደህና ሁኚ በማለት የሙዚቃ ህይወቱን ማቆሙን ይፋ አድርጓል። ይህ ውሳኔ ለምን መጣ፣ ደጋፊዎቹስ ምን እያሉ ይሆን የሚለውንና እንዲሁም ሁላችንም የምንወደው የኢቢኤስ ቴሌቪዥን ጨዋታ ዛሬ በደማቅ ሁኔታ ተመልሷል። ለመሆኑ ይህን ተወዳጅ ፕሮግራም በቋሚነት ማን ነው የሚመራው የሚለው እጅግ አጓጊ ሆኗል። ማን ይሆን የውድድር የሚያሸንፈው የሚለው በዝርዝር ይዘንላችሁ ቀርበናል። መጨረሻው አብራችሁ ቆዩ። እንግዲህ ወደ መጀመሪያው ስናልፍ በበርካታ የፍቅርና የማህበራዊ ይዘት ባላቸው ሙዚቃዎቹ በብዙዎች ተወዳጅነትን ያተረፈው እንዲሁም በተለያዩ ሙዚቃ ውድድር መድረኮች ላይ በዳኝነት በመቀመጥ ለብዙ ታዳጊ ድምፃውያን ልምዱን በማካፈል የሚታወቀው ተወዳጁ ድምፃዊ አቤል ሙሉጌታ ዘፈን ደህና ሁኚ በማለት ከዚህ በኋላ ወደ ሙዚቃ ስራው ላይ እንደማይገኝ መግለጹን ተከትሎ በሶሻል ሚዲያው መነጋገሪያ ሆኗል። እንግዲህ ይህን ውሳኔውም በደጋፊዎች ዘንድ ከፍተኛ ድንጋጤን ፈጥሯል፣ መነጋገሪያም ሆኗል። ብዙዎች ለምን በዚህ ሰዓት አቆመ የሚል ጥያቄዎች እያነሱ ቢሆንም ለዚህ ውሳኔው ግን አርቲስቱ የደረሰበትን ምክንያት እንግዲህ በፌስቡክ ገጹ ይህን በማለት አጋርቷል። የውሸት ዝና ሰልችቶኛል፣ ወደ ቀደመው ማንነቴ ተመልሻለሁ። እናንተ ስለኔ በጸሎታችሁ የደከማችሁ መጋቢዎች፣ ዘማሪዎች፣ ጸሎታችሁ ሁሉ በከንቱ አልቀረም። የጠፋው ልጅ ተገኝቷል። ከእንግዲህ ወደ ኋላ አልመለስም። ዓለም ቆሻሻ ናት። ከዓለም እጅግ ውስብስብ አጋንንታዊ አሰራር የተያዘ ነው። ምን ቀን ነው የገባሁበት እያልኩና አምላኬን ስማጸን ከአንዴ ከ2005 እስከ 2007 2 ዓመት ገደማ ሳቆም መጋቢ ቻሬ ጋራ ቃል ስካፈል ጥቤ ቀድሞ አመለጠ። እኔ ደግሞ ወደ ዘፈኑ ዓለም ስመለስ በኃጢአት ስረክስ ደግሞ ፊቱን ስፈልግ ሳመነታ ጌታ ሲገስጸኝ ሳስቸግረው ቆየው። ሰይጣን ዘመኔን ሊበላው ሲያባብለኝ ጌታ የልጅነት አምላክ ደረሰልኝ። ዓለም ውሸት ነው፣ ዝናውም ቆሻሻ ነው፣ ከንቱ ነው። የውሸት መልክ፣ የውሸት ፈገግታ ብቻ። ውሻ ወደ ፋቱ ይመለሳል፣ ደግሞም የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኛ ምሳሌዎች ሆኖባቸዋል። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 22። ይህ ቃል ለኔ ነው። ስንቴ ስመጣ ስንቴ ስገባ፣ ዛሬ ቀኑ ቆረጠ አመለጥኩኝ። ታደገኝ አዳኘ፣ ሸክሜ ወደቀ እሰይ አልኩ። ጌታዬን በጨለማ የነበርኩት ወንድማችሁን ደጉ አባቴ አባታችሁ ሩጦ ተቀበለኝ። ጌታ ባርኩልኝ፣ ስሙንም ከፍ አድርጉልኝ። ጻድቅ ግን በእምነት ይኖራል፣ ወደ ኋላም ቢያፈገፍግ ነፍሴ በርሱ ደስ አይላትም። ዕብራውያን 10:38። ከዚህ በኋላ ዘፈኑ ዓለም የለሁም፣ ዳግም ዘወር ብዬ አላየውም። ስሙም ይባረክ፣ ጌታ ኢየሱስ ነው። በዘፈን ያላችሁ ወዳጆቼ አሁን ሽንገላችሁ የለኝም። ዘፋኝነት ከስካር ጋር ተነጣጥለው አያውቁም። እኔ የታደገኝ አምላክ አምናለሁ፣ እናንተንም ይታደጋችሁ። እሰይ የተሰኘው ዝማሬን የሰራሁት በ2003 ዓ.ም ላይ ያዳነኝን የልጅነቴን ጌታ ከእሪያ ጋር ሁኜ በጨለማው ዓለም የአባቴን ቤት ናፈቅኩ። ምን ነው አባቴ ቤት ሄጄ ባሪያ በሆንኩ እያልኩ በናፍቆት ወቅት የጻፉት ነው። ዘማሪ በረከት አለሙ ሰጥቸው አስቀድሞ ዘምሮታል አቤል ሙሉጌታ በማለት በማህበራዊ ገጹ አስተላልፏል። እንግዲህ አርቲስቱ ባለፉት ዓመታት ውስጥ ከፍተኛ ትግል ሲያደርግ እንደነበርና የዘፈን ዓለም ቆሻሻነት እንደው ዝናውም ሆነ ፈገግታው ውሸት መሆኑን ሲል አቤል ያለበትን ጥልቅ ጸጸትና ለውጥ አስረድቷል። ዛሬ ግን ያሸክም ወድቆለት ሙሉ ነፃነት ማግኘቱን መስክሯል። ይህም እንግዲህ የመጽሐፍ ቅዱስ ቃል በማንሳት ዕብራውያን 10:38ን ዋቢ በማድረግ ዳግም ወደ ኋላ እንደማይመለስ ቃል እንደገባና እንዲሁም በዘፈን ውስጥ ሞያ ላሉ ጓደኞችና አድናቂዎቹ ዘፋኝነትና ስካርነት በፍጹም ተነጣጥለው እንደማያውቁ የዓለም ሸንገላ ለጊዜው ቢጥምም መጨረሻው ግን ጥፋት መሆኑን እርሱን የታደገው አምላክ ሌሎችም በተመሳሳይ ዕድል እንዲሰጣቸውና ያለውን መልካም ምኞት በመግለጽ መልእክቱን አስተላልፏል። በመጨረሻም ኢየሱስ ጌታ ነው በማለት ስለሱ ሲጸልዩ ለነበሩ አባቶችና ዝማሬዎች ምስጋናውን አቅርቧል። ከዘፈኑ ህይወቱ በዘላቂነት መውጣቱን ወደ መንፈሳዊ ጎዳና መመለሱን በይፋ ይህን አስገራሚ ውሳኔውን አስታውቋል። ለማንኛውም እንግዲህ አቤል ሙሉጌታ በቀጣዩ ህይወቱ መልካሙን ሁሉ እንመኛለን። እንግዲህ ወደ ሁለተኛው ጉዳያችን ስናመራ የቤተሰብ ጨዋታ በደማቅ ሁኔታ ተመልሷል። በኢቢኤስ ቴሌቪዥን በየሳምንቱ እሑድ ምሽት የሚቀርበው የብዙዎችን ቤት የሚያደምቀው የቤተሰብ ጨዋታ በደማቅ ሁኔታ ሊመለስ ነው። ማን ይሆን ይሄ ልዩ ዝግጅት በቋሚነት የሚመራው የሚለው ፍጥጫ ውስጥ ገብቷል። ማን ይሆን?
እንግዲህ ኢቢኤስ ቴሌቪዥን ይህን ፕሮግራም የሚመራ ሰው ለመምረጥ ጥቆማ ወደ ተመልካቾች አቅርቦ ነበረ። በተመልካቾቹም ጥቆማ መሰረት 3 እጩዎች ቀርበዋል። ከነዚህ እጩዎች በተለያዩ መድረክና የትወና ስራዎቻቸው የሚታወቁ ሲሆን እነርሱም ኮሜዲያን ያሲኖ፣ አርቲስት ንጹህ ኃይሌ ሻሼ፣ እሷን በተለያዩ የትወና መድረኮች የምናውቃት ሲሆን ሶስተኛው ደግሞ ኮሜዲያን አዝመራው ነው። አዝመራው በተለይ ድምጽን በማስመሰልና የማሪቱ ለገሰን ዘፈን በተለያየ መድረክ በመስፈን እንደው ማሪቱ እሷ ናት ወይ በመባል የምናውቀው ኮሜዲያን ነው። እንግዲህ በተመልካቾቹ ጥቆማ መሰረት የተመረጡ እጩዎች የራሳቸውን የሙከራ ክፍል አዘጋጅተው ለፍርድ ወደ ተመልካች እያቀረቡ ይገኛሉ። የመጀመሪያው እጩ ተወዳጅ ኮሜዲያን ያሲኖ ሲሆን በመጨረሻው ማክሰኞ የመሪነቱን ቦታ ተረክቦ የፊታችን ማክሰኞ ምሽት 3 ሰዓት ላይ በኢቢኤስ ቴሌቪዥን የምናየው ይሆናል። እንግዲህ ያሲኖ በጨዋታው ላይ ምን ይዞ መጣ፣ ቤተሰቦቹን እንዴት አዋዛቸው፣ ሁሉንም አብረን እናያለን። ከነዚህ በጣም አጓጊ የሆኑ 3 የመጨረሻዎቹ እጩ መካከል ለዚህ ፕሮግራም በቋሚነት መሪ ማን ይሆን ትላላችሁ? እንግዲህ በጣም አጓጊ ነው። እንደሚታወቀው ሻሼን የምናውቃት በቤቶች ድራማ ሲሆን እንግዲህ ቤቶች ላይ ያው ሻሼ የሌለችበት ሻሼ ከሌለችበት የቤቶች ድራማ አይመስልም እስከሚባል የደረሰ ነው። እንግዲህ ማን ይሆን ትላላችሁ? እንወዳችኋለን። ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ።